ሁለተኛ ስህተትህን አርም። በመጀመሪያው ላይ ምን ብለን ነበረ? ስህተትህን እመንና ለስህተትህም ይቅርታ ጠይቅ ብለን ነበር። ስህተትን ማመን ብቻ ምንም ጥቅም የለውም። ስህተትህን ተቀብለህ ዝም ብለህ ተቀመጥ፣ ምንድነው ጥቅሙ? ነገር ግን ስህተትህን ፈትሻል፣ ምን እንደሆነም ለይታል፣ ስህተትህን አምናል። ስህተትህን ካመንክ በኋላ ስህተትህን በደንብ አድርገህ የምታስተካክልበትን መንገድ መፈለግ ነው። ለስህተቱ ምን ያህል የሰው ኃይል ያስፈልገዋል የሚለውን ማቀናጀት ያስፈልጋል። ስህተቱ በምን አይነት ስነ ዘዴ መታየት ወይም መሰራት አለበት የሚለውን መለየት ያስፈልጋል። ሌላኛው ደግሞ ስህተቱ ምን ያህል የገንዘብ ልክ ይፈልጋል የሚለውን መለየት ይችላል። ይህን ከለየህና ካስታወቅክ በኋላ ስህተቶችን በደንብ ማስተካከል መቻል አለብህ። ይህ ደግሞ አስተያየት ከመቀበል በላይ የተግባር ሰው መሆንክን በደንብ አድርጎ የሚገልጽ ወይም የሚያሳይ ሀሳብ ነው።